መጀመሪያ ቆንጆ ሴት ሆነ ከሄድክበት በኋላ ነው ወደ አሮጊት የምትቀየረው መሀል ላይ። ሁሌ ስለ ህልመ ሌሊት ማስረዳት አለብኝ አንተ? የለብህም ዲያሪ፣ ግን ግዴታ ወደ አሮጊት መቀየር አለብኝ እንዴ? በእናትህ ዋናው ጉዳዩ ነው። ኧረ እንደው እንዳልወጋ ዋናው ጉዳዩማ መጸጸቱ ነው። አሮጊቷን እያሰበ ሲያሰሌ አይመስልም? እኔ ብሬ በአሮጊት ይጸጸታል ብዬ አላስብም። ወይ ደግሞ ቺኳን ማለት ነው አያቱን ያድርጋት መሀል ላይ። ከዛ አያትየውን ደግሞ 6 እግር ያላት አሳማ ነገር ማድረግ አይኔ እሱ የበለጠ ይጸጽተዋል። ቦስ ምን ታስባለህ? እኔ ምን አስባለሁ ሰሌ፣ ስትሞት 40 ጊዜ ነው መሬት የምትተፋ፣ አትቀበለም። እሱ ብቻ ነው የሚያሳስበኝ። ሰው አፈር ነው አሉ፣ ሰው አፈር ነው ወይ ሰው መወገንቱ። እሺ መርዶ ማን ሞተ ደግሞ? ዳጊ ትንሹ የጋሽ በላይ ልጅ በእናትህ ራሱን አጠፋ እኮ በእናትህ ራሱን አጠፋ። ምን ሆኖ ነው ታዲያ ኖቲፊኬሽን ያልገባ? አዎ አንተ በእናትህ አመረረ እንዴ? እኔ እኮ ቀልዱ መስሎኝ በልበል ስለው የነበረው በእናትህ ምን ሆኖ ነው? አሁን በልበል ስለው ነበር ትላለህ፣ መልሰህ ደግሞ ምን ሆኖ ነው ትላለህ። አንተ አይደብርም እንዴ? እኔ በኔ አታመካኙ፣ በርታን ያልኩት ሌላ ያልኩት ነገር የለም። የገዛ ወገኑ አንድ ሲሰድብ ሲያንቋሽሽ ነበረው። ልጁ በር ዘግቶ ቤት ሲቀመጥ ማን አንድ ዞር ብላ ያየው ሰው አለ? ዛሬ ዞራችሁ እኔ ላይ ጣት ቀሰራ በቃ አይደለ? ቦስ ግን እውነቱን ነው ሰሌ፣ ልጁ በጭንቀት ሲያብድ ያላየ ሰው ዞር ብሎ አሁን ጠጠር መጣ የለም ለቅሶ ብታየው። ለዚህ ህዝባውን ይሞትለት አልሰደበ ብሎ በእናትህ ትልቅ ጥፋት ነው ያጠፋው። እውነት ግን ከጥፋት ሁሉ ጥፋት ያጠፋው ምን እንደሆነ ታውቃለህ ቦስ? ሲሞት ለእኔ ከቴሌ ብር ተበድሮ ቢሰጠኝ ምን አለበት? ኧረ ተው ሰለሞን ተው። ቅድም ቀልዴን 40 ጊዜ ትተፋለሽ መሬት ብዬ አሁን አረጋገጥኩ። ከነ ስጋ ነው የምታደርገው ወደዚህ